ሰላም የእግዚአብሔር ቤተሰቦች፣ በዚህ ቻናል ዘውትር መንፈሳዊ እውቀታችንን የምናሳድግበትን የመጽሐፍ ቅዱስና የኦርቶዶክስ ተዋሕዶ ጥያቄና መልስ ይዘንላችሁ እንቀርባለን። ዛሬ ደግሞ ብዙዎቻችሁ ሊያስተምሩ የሚችሉ ጥያቄዎችን አዘጋጅተንላችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ከጥፋት ውሃ በኋላ የኖህ መርከብ ያረፈችው በየትኛው ተራራ ላይ ነው? ኤ በአራራ ተራራ። የግብፁ ንጉሥ ፈርዖን ያየው የሰባቱ ወፍራምና የሰባቱን ከሲታ ላሞች ሕልም የፈታለት ማን ነው? ቢ ዮሴፍ። አብርሃም ልጁን ይስሐቅ መስዋዕት አድርጎ ሊያቀርበው ሲል እግዚአብሔር በይስሐቅ ፋንታ የሰጠው ምን ነበር? ሲ በግ። ሙሴ እስራኤላውያንን ይዞ ከግብፅ ሲወጣ በበትር የከፈለው ባህር ምን ይባላል? ኤ የቀይ ባህር። እግዚአብሔር ለሙሴ 10ሩን ትእዛዝ በጽላት ላይ የሰጠው በየትኛው ተራራ ላይ ነው? ቢ በሲና ተራራ። ለአምላኩ በመጸለዩ ምክንያት ወደ አንበሶች ጉድጓድ የተጣለውና በአምላኩ ጥበቃ ሳይጎዳ የወጣው ነቢይ ማን ነው? ሲ ዳንኤል። ለወርቁ ምስል አንሰግድም በማለታቸው ወደ እቶን እሳት የተጣሉት 3 ወጣቶች የት ሀገር ነበሩ? ኤ ባቢሎን። በቤተ መቅደስ አልቅሳ በመጸለይ ታላቁን ነቢይ ሳሙኤልን የወለደችው ታማኝ ሴት ማን ትባላለች? ቢ ሃና። በነቢዩ ሳሙኤል እጅ የተቀባው የመጀመሪያው የእስራኤል ንጉሥ ማን ይባላል? ሲ ሳኦል። ከንጉሥ ሰለሞን በኋላ እስራኤልን የገዛውና ሕዝቡን በማስጨነቅ መንግስቱ ለሁለት የተከፈለችበት ንጉሥ ማን ይባላል? ኤ ንጉሥ ሮብዓም። ንጉሥ ሕዝቅያስ በታመመ ጊዜ ወደ እግዚአብሔር አልቅሶ በመጸለዩ ስንት ዓመት ዕድሜ ተጨመረለት? ቢ 15 ዓመት። ጌታችን ከተነሳ በኋላ በስንተኛው ቀን ወደ ሰማይ አረገ? ሲ በ40ኛው ቀን። በኦሪት ዘጸአት ሥርዓት መሠረት የመጀመሪያው የእስራኤል ሊቀ ካህናት ሆኖ የተሾመው ማን ነው? ኤ አሮን። አማቷ ናኦሚን ሕዝብሽ ሕዝቤ አምላክሽ አምላኬ ነው ብላ በመከተል የዳዊት ቅድመ አያት ለመሆን የበቃችው ታማኝ ሴት ማን ናት? ቢ ሩት። ንጉሥ ብልጣሶር በቤተ መንግሥት ግድግዳ ላይ ማኔ ቴቅል የሚል የእጅ ጽሑፈት ታይቶ የደነገጠውን ምስጢር የፈታለት ማን ነው? ሲ ነቢዩ ዳንኤል። የጌታ መንገድ ጠራጊ የሆነው ቅዱስ ዮሐንስ መጥምቅ ወላጆች እነማን ናቸው? ኤ ዘካርያስ እና ኤልሳቤጥ። አንድ ሰው ከተጠመቀ በኋላ ወዲያውኑ የሚቀባውና የመንፈስ ቅዱስ ማህተብ የሆነው ቅዱስ ዘይት ምን ይባላል? ዲ ሜሮን። በርካታ የድርሳናትና የማርያም ምስጋና መጻሕፍትን የደረሰው ታላቁ ኢትዮጵያዊ ንጉሥ ማን ነው?
ሲ አጼ ዘርዓ ያዕቆብ። በኦርቶዶክስ ስርዓት ወንድ ልጅ እና ሴት ልጅ በተወለዱ በስንተኛው ቀናቸው ይጠመቃል? ኤ ወንድ በ40 ሴት በ80 ቀን። ጌታችን በክብር ወደ ኢየሩሳሌም ሲገባ ሕዝቡ ምን ይዘው በደስታ ተቀበሉት? ቢ የዘንባባ ዝንጣፊ። የጽናትና የትዕግስት ምሳሌ የሆነው ጻድቁ ኢዮብ ስንት ልጆች ነበሩት? ሲ 10። ታላቁ የዜማ ሊቅ ቅዱስ ያሬድ የተወለደው በየትኛው ታሪካዊ ከተማ ነው? ኤ አክሱም። ታቦት የሚለው ቃል ትርጉሙ በሚስጥር ምን ማለት ነው? ቢ ድንኳን። በሐዲስ ኪዳን ውስጥ አንድ ምዕራፍ ብቻ ያላትና በጣም አጭር የሆነች የቅዱስ ጳውሎስ መልእክት የትኛው ነው? ሲ ወደ ፊሊሞን። ቅዱስ ጳውሎስ በወህኒ ቤት ሳለ አብሮት ሌሊቱን ሙሉ እግዚአብሔርን በዜማ ያመሰግን የነበረ የጉዞ ጓደኛው ማን ይባላል? ኤ ሲላስ። ይሁዳ ከሞተ በኋላ በዕጣ በሱ ፋንታ 12ኛ ሐዋርያ ሆኖ የተመረጠው ማን ይባላል? ቢ ማቴዎስ። በቅዱስ ጴጥሮስ ስብከት የመንፈስ ቅዱስ ስጦታ ያገኘውና የተጠመቀው የመጀመሪያው 100 አለቃ አሕዛብ ማን ይባላል? ሲ ቆርኔሌዎስ። በትንሣኤው ማለዳ መቃብሩ ጋር በመሄድ ትንሣኤውን መጀመሪያ ያየችውና ለሐዋርያት እንድታበስር የተላከችው ሴት ማን ትባላለች? ኤ ማርያም መግደላዊት። የጌታን ሥጋ ከጲላጦስ ለምኖ በመውሰድ በአዲስ መቃብር የቀበረው ባለጠጋ ማን ይባላል? ቢ የአርማቴዎስ ዮሴፍ። ጌታችን ወደ ቀራንዮ ሲሄድ መስቀሉ እንዲሸከም የተገደደው ሰው ማን ይባላል? ሲ ስምዖን።